እናቴን በጣም አመሰግናለሁ። በትግርና ግሬ መገለገለ አንደኛ the tradition of the people አዳ ኡመታ የህዝብ ባህል እኔን የሚቆጨኝ ግማሽ እድሜን በትምህርት ላይ ቢያሳልፍ ከወላጆች ደግሞ ምርቃት ማግኘት። ሰላም እንዴት ናችሁ? ውድ ፋኖስ ቤተሰቦች በያላችሁበት ሰላማችሁ ይብዛልን። በዚህ ቪዲዮ አባቶች ካለፈው የህይወት ተሞክሮ ወይንም ካለፈ ስህተታቸው ለኛ ለወጣቶች ምክር ይሰጡናል። ብልህ ከሌላው ስህተት ይማራል እንደሚባለው እኛም ደግሞ ከነሱ ስህተት ተምረን ነገያችንን የተቃና እንድንሆን ይህንን ቪዲዮ ለእናንተ አሰናድተን አቅርበንላችኋል። እስከ መጨረሻ በመከታተል እንድትታነጹበት እላለሁ። ይመቻችሁ። እኔ ከፋኖስ ነው የመጣሁት። አንድ ጥያቄ ልጠይቅዎት ነበር ፈቃደኛ ከሆኑ። በመጀመሪያ ግን ስሞትን ማን እንበል? እኔ ዝናቡ ተፈራ እባላለሁ። ስሞትን ማን እንበል? ሰለሞን ለማለት። እሺ አቶ ዝናቡ፣ እኛ እንግዲህ አሁን ወጣቶች ነን። ወጣት እንደመሆናችን ደግሞ ከአባቶች ምክር ለእኛም እንዲሁም ደግሞ በተለያዩ ሶሻል ሚዲያዎችም ላይ ለሚከታተሉ እህት ወንድሞቻችን ይጠቅማሉ የምንላቸውን ሀሳቦች ነው ይዘን የመጣ ነው። እስቲ እርስዎ ወደ ወጣትነት እንመልሶትና ወደ ወጣትነት በመለሱ በመጀመሪያ ገና እንደተመለሱ ማድረግ ፈልጋለሁ የሚሉት ምንድን ነው? በእርግጥ ምንድን ነው ከኤሌሜንተሪ ጀምሮ ከአንደኛ ደረጃ ትምህርት ቤት ጀምሮ ሁሉም ሕፃን ልጅ እንደሚያደርገው ሁሉ ወይም ደግሞ እንደሚመኘው ሁሉ ያው እኔም የራሴ የሆነ ምኞት ነበረኝ። ያም ምንድን ነው ትምህርቴን ጨርሼ ከዛ በኋላ ደግሞ ቤተሰቤን ሀገሬን ለማገልገል ነው። እንደዛም ሆኖ ያው ትምህርትን በአግባቡ መማር፣ ትምህርት በአግባቡ መማር ማለት ምንድን ነው? ከቤተሰብ ምክር መውሰድ፣ ከታላላቆች ምክር መውሰድ፣ እንደዚሁም ደግሞ መምህራኖችን የተቻለ መጠን መምህራኖችን ማክበር፣ የእነሱን ምክር ማዳመጥ ይጠቅማል። እስፔሻሊ ወላጆችን ማዳመጥ፣ ወላጆች የሚሉትን ነገር መስማት፣ ከወላጆች ደግሞ ምርቃት ማግኘት ትልቅ ነገር ነው እና ለወላጁ የታዘዘ ልጅ ከወላጁ ደግሞ ምርቃት ያገኘ ልጅ ጥሩ ቦታ ላይ ነው የሚደርሰው በእርግጠኝነት። ብሎም ደግሞ በትምህርት ቤት ደረጃ ከመምህራኖቹ የሚሰጡትን ምክር ተቀብሎ ስራ ላይ አውሎ ያንን እየተገበረ የሚመጣ ልጅ እሱም እንደዚሁ ጥሩ ደረጃ ላይ ይደርሳል ግምት አለኝ እና ራሱን በፕሮግራም ማንጻት፣ በፕሮግራም ማጥናት፣ እንደገና ደግሞ ለቤተሰቡ መታዘዝ እና የመሳሰሉትን ነገሮችን ከሄደ እርግጠኛ ነኝ አንድ ወጣት ጥሩ ደረጃ ላይ ይደርሳል ብዬ ገምታለሁ። እኔን የሚቆጨኝ ግማሽ እድሜን በትምህርት ላይ ቢያሳልፍ በትምህርት ላይ አሳልፋል ብዬ ነው የሚገምተው። ቢመለሱ ለውጣትነት ማለት ነው። በጣም የሚቆጨኝ ምክንያቱም ከመማር ብዙ ነገር ይገኛል። የሁሉ ነገር መሰረቱ ትምህርት ነው። ደግሞ ከአባቶቻችን የምንማራቸው ነገሮች አሉ። 3 ሜን ፖይንትስ፣ 3 ነገሮች። አንደኛ the tradition of the people አዳ ኡመታ የህዝብ ባህል ምናገኛቸው እዛ ውስጥ እውቀቶች አሉ። ዘመን የማይሽራቸው ለወደፊትም ሊቀጥሉ የሚችሉ አኩሪ ባህሎች አሉ። በየብሔረሰቦቻችን ካልቸር ነው አንድ። ሁለተኛ ሃይማኖትን ማክበር ነው። ሁሉም ሃይማኖትን ማጥናት ነው። አንደኛ ሃይማኖት ብቻ ሳይሆን እዛ ውስጥ የሚገኘው ለሰው ልጆች ህይወት ወሳኝ የሆኑ ትምህርቶች ይገኛሉና። ሶስተኛ የዓለም ህግን ወይም ህግጋትን ህገ መንግስቱን ማክበር 3 ናቸው ማለት ነው። እነዚህም በደንብ ነበር በእነዚህ ላይ ነበር ፎከስ የሚያደርገው። አልተመኘኝም እንጂ ስለዚህ ወደ ወጣትነት ቢመለስ አብዛኛውን ነገር በመማር ውስጥ ለማለፍ ያሳልፈው አይቻልም እንጂ ቢሆን ሊሰራ የሚፈልገው በትግርና ግሬ መገለገለ ይሄንን ብለው ወደ ውትድርና ገብተው ሀገሮትን መጠበቅ ይፈልጋሉ። በጣም ደስ ይላል። ለምን ፈለጉት ይሄን ወደ ወጣትነት? ይሄን የፈለኩት አሁን በምታየው ዜጋ መካከል ማለት ነው ማንም ዜጋ በየትኛውም አመራር ቦታ ላይ ይቀመጥ ይኖር እንደ
ሀገር መከላከያ ወይም እንደ ፖሊስ ሰራዊት ለሀገር ዋጋ የሚከፍል ዜጋ የለም። ይሄ ደግሞ በተጨባጭ የሚተገበር ዋጋ ስለሆነ እኔ ያለኝ ይሄ ስለሆነ በዛ ቢሆን ብዬ ነው። እሺ እርሶ እንደው በህይወት ይሄን ያሳካውት ነገር የሚሉትና እንደው ለእኛም ምናግሩን ሀሳብ ካለ? ጥሩ ነው። እኔ በእርግጥ መምህር ነበር። መምህር በመሆኔ ደግሞ በጣም ደስተኛ ጊዜያትን አሳልፌያለሁ። ይህም ምንድነው አገሪቷ ላይ በአራት እስከ አራት ማዕዘን ደረጃ ላይ የኔ ተማሪዎች ተሰራጭተዋል እና ያ ማለት ምንድነው ከትናንሽ ደረጃ እስከ ትላልቅ ፖዚሽን ላይ ያሉ ተማሪዎች ደርሰዋል። እንደዚሁም ደግሞ ውጭ ሀገር ያሉ ተማሪዎች አሉ። ኦኬ እሺ። አሁን ላይ ወጣቶች ያው አብዛኛውን በተለያየ ሁኔታ እናሳልፋለን ጊዜያችንን። እንደው ሌላ በወጣትነቴ ይሄን አድርጌ ቢሆን ኖሮ በጣም ደስ ይለኝ ነበር ባለማድረጌ፣ ወይንም ይሄንን ነገር ባለማድረጌ ዛሬ ቆም ብዬ ሳስብ ይጸጽተኛል የሚሉት ነገር አለ? እኔ እንደነገርኩ እድሜ ያለፈው ውትድርና ያለፉትና በወጣትነት ዘመኔ ሀገሬን በደንብ አገልግያታለሁ። በዛ አገልግሎት ውስጥ ቀረኝ ብሎ የሚቆጨኝ ነገር የለም። ነጭ ላብ አልቦኝ ደም አልቦኝ እንትን ሰብሬ አገልግያታለሁ። በዛ ውስጥ የሚቆጨኝ ነገር ስለሌለ ትዝ አለኝ። በእርግጥ ምንድነው አሁን ያ ነገር እንደ ሰውኛ ብዙ ነገሮች ይኖራሉ። ወደኋላ መለስ ብለህ ስታስበው ብዙ ነገሮች እንትን ይላሉ። ታስታውሳቸው ነገሮች አሉ፣ የምትቆጫቸውም ነገሮች አሉ፣ እንደገና ደግሞ ደስ የሚሉ ነገሮችም አሉ እና በእርግጥ ምንድነው አንዳንዴ በወጣትነት ዘመንህ በአግባቡ ማጥናት ሲገባ ሳታጠና ስትቀር እናንተ ስትል ውጤት ዝቅ ሲልብህ የሆነ ነገር ሀሳቦት ወደ ታች ሲሆን ዙሪያ ላይ ያለ ሰው አፈጥልቆ ሄዶ ከዛ ሲቀር ያ ትንሽ ይላል እንጂ በተረፈ አምሹር ዛት ደስ ይለኛል። እኔ ተማሪዎችን በየቦታው በማገኝበት ሰዓት ደስ ይላል። አንደኛ ትምህርት ነው ብያለሁ። ሁለተኛ የሌላውን ፍላጎት እንደ ራሴ ፍላጎት ማየት አለብኝ ብዬ ነው። ሳልሰራ የቀረሁት ነገር ቢኖር በአሁኑ ሰዓት በሀገራችን የሚታየውን አለመግባባት እንዳይኖር ሁሉንም ማዕከል ያደረገ ኮንሴፕሽን ነው የሚከተለው። ያንን ባለመቻሌ እዛ መድረስ ባለመቻሌ በጣም ይቆጨኛል። ተጨማሪ ለወጣቶች የሚያስተላልፉት ምክር ካለ? አዎ በእርግጥ ምንድነው ወጣቱ በአሁኑ ሰዓት ብዙ ነገሮች ጎበዝ ወጣቶች እንዳሉ የዛኑ ያህል ደግሞ ማሱ በተለያየ ሶሻል ሚዲያ ላይ ተጠምዶ ብሎም ደግሞ በተለያዩ ሱሳሱሶች ተጠምዶ ብሎም ደግሞ ራእዩ ምንድነው ውጪ ነው እንጂ ሀገር ውስጥ የመስራት እንትን የለውም። ስለዚህ በተቻለ መጠን ትምህርት ላይ ቢያተኩር፣ ሶሻል ሚዲያውንም ደግሞ ለእውቀት ቢጠቀምበት ጥሩ ነው። ሀገራችን ተስፋ ያላት ሀገር ናት። ስፔሻሊ በግብርናው ዘርፍ እና ጊዜውም ደግሞ የቴክኖሎጂ ዘመን ነው። በኢንዱስትሪ ዘርፍ ቢሰማራ ወጣቱ ስኬታማ ይሆናል የሚል ምክር ነው ያለኝ። በአሁኑ ሰዓት መንግስት የያዛቸው ለምሳሌ ኢትዮ ኮዲንግ 5 ሚሊዮን ዜጎችን ለማሰልጠን በዛ ውስጥ ስፔሻሊ ወጣቶች ቢሳተፉ ዓለም ላይ ካሉ ቴክኖሎጂ ከበለጸጉ ሀገሮች ጋር ተርታ ሀገራችን ልትሰለፍ ትችላለች የሚል እምነት አለ። ስለዚህ በተሻለው መጠን ከቴክኖሎጂ ጋር ቢራመድ፣ ካልዋልታ ቢርቅ፣ ዝም ብሎ ተቀምጦ ከሚውል ቢሰራ በአሁኑ ሰዓት እንዳልኩ ቀደም በግብርናው ዘርፍ ዶሮ እንኳን ቢያረባ ውጤታማ ሊሆን ይችላል። እንደገና ደግሞ በተለያዩ ከዛም ባሻገር አግሮ ፕሮሰስ ላይ ቢሰማራ ጥሩ ነው የሚል Don't be follow only you. Yes. Your conception must be centralized. ኮማን መሆን አለበት። የራሴን ብቻ አትመልከት።
እንደው አሁን ካነሱ አይቀር ብዙ ጊዜ አሁን በሀገር በወታደር ዙሪያ የተዛባ አመለካከቶች ይነሳሉ። እንደው ለማህበረሰቡ የሚሉት ነገር አለ? ወታደር እንዳሉት የደም ላብ እያላበው ሀገሩን ያገለግላል። እንዲሁም ደግሞ ተቀምጦ ያለ ሰው ብዙ ይህንን ነገር አይረዳም። በተለያየ ሁኔታ የተለያዩ ስሞችን ስለጥፍና ይስተዋላልና እንደው እርስዎ የሚያስተላልፉት መልእክት አለ በዚህ አጋጣሚ? ይሄ አለማወቅ ነው የሚለጠፈው እንጂ አሁን የሚታየው አገልጋይ ነው። መከላከያ አገልጋይ አይደለም፣ አገልጋይ ነው የሚከፈለው። ኢቨንት ነገር ነው የሚከፈለው። ግን እሱ የሚከፍለው ሰዓት የለውም፣ ወቅት የለውም። ይሄ ጥሩ ኑሮ አይኖርም። ፌስታል ላይ ተኝቶ ጫማ ከሩ ሰው ወር ቆይቶ ነው የሚያገለግለው። ሰው የሚለጥፈው ስም አለማያት አለማቀስ አለማያት ነው የሚመስለው። ተገዢም አይደለም። ይሄ የሰዓት ውትድር ማለት የሀገር ነው። ይህን አለማወቅ ነው የሚለጥፈው እንጂ ሊከበር የሚገባው መስክ ነው። እንደው አንድ ሰው እንዲያመሰግኑ እድል ብሰጡት ማንን ማመስገን ይፈልጋል? እናቴን በጣም አመሰግናለሁ። ወልደኛለች። በሆዷ 9 ወር ሙሉ ይዘኛለች። ከተወለድኩ በኋላም አንከባክበኛለች። እኔን ለማውለድ የኔን ህይወት ለማስገኘት የራሷን ህይወት አሳልፋ ለመስጠት ድረስ እስኪደርስ ድረስ ደርሳ ስለወለደች እኔን ለማውለድ ህይወቷን እስከ ማጥፋት ድረስ ደርሳ የወለደችኝ እናት በጣም አመሰግናለሁ። አባቴንም አመሰግናለሁ። ወንድሜን፣ ወዳጆችን በሙሉ አመሰግናለሁ። በህይወት ኖሮ ቢሆን ኖሮ የማመሰግነው ጀነራል ደምሴ ቡልቶ ሰሜን እዝ ዋና አዛዥ ነበር። ግዳይ አሰማርቶኝ ወልጊዜ ሳይ ብሎ አሳይቼው በአየር ላይ ነው የሾመኝ። እንደነሱ አይነት አዋቂ እውቀት ሰዎች በዚህ ምድር ላይ አናገኛቸውም። በማይሆን ነገር ላይ ሞተዋል፣ አላግባብ ተረሽነዋል። ቢኖር እሱን ነው ጠብቄው ለመሰግን የምፈልገው። እንግዲህ ያው ለቤተሰቦቻቸው ምናልባት ይህ ምስጋና ይደርሳል። ልጆችም ካላቸው በዛ በኩል ይህ ምስጋና ዓለም አቀፍ ቪዲዮ ስለሆነ ምናልባት ለብዙዎች ይህ ምስጋና ይደርሳል። መልካም ፈቃደኛ ሆኖ እድሉን ስለሰጡ እንዲሁም ደግሞ ከኛ ጋር ኢንተርቪው ስላደረጉ እጅግ በጣም እናመሰግናለን። እኔም አመሰግናለሁ ምክር ለመቀበል ስለጠየቃችሁ። እሺ፣ መልካም ጊዜ። እሺ፣ አመሰግናለሁ። እሺ፣ እጅግ በጣም እናመሰግናለን ስለ ፈቃደኛ ሆኖ ኢንተርቪውንም ስለሰጡን እንዲሁም ስለመከሩን ጭምር እናመሰግናለን። በቀጣይ ቪዲዮን በፋኖስ ቲዩብ ወይም በፋኖስ የቲክታክ አካውንት ላይ የምንለቅና የሚያዩት ይሆናል። እጅግ በጣም እናመሰግናለን። እድሜና ጤና ይስጥልን።